አስደሳችን ዜና ይዘን ብቅ ብለናል። እንኳን ደስ አላችሁ። እንዲሁም አዳዲስ ነገሮችን ተመልክተናል። በቅድሚያ እንደምን አላችሁ? በቅድሚያ እንኳን ደስ ያላችሁ። ትላንትና ስለ በላግ ሁሩብ አጣርቼ እመጣለሁ ባልኩት መሰረት ዛሬ እንግዲህ ከዚህም አነፍንፌ ከአፓርታማና ከሪል ስቴት የተረፈ ጊዜን ለእናንተ በማድረግ ያለውን መረጃ ከዚህ በማጣራት ይዤ መጥቻለሁ። በቅድሚያ እናታችሁ የናፈቀቻችሁ፣ አባታችሁ የናፈቃችሁ፣ ባላችሁ፣ ሚስታችሁ፣ ልጃችሁ እንዲሁም በጣም የምትወዱት ሰው የናፈቃችሁ እህት ወንድሞቼ እንኳን ደስ ያላችሁ ለማለት ወዳለሁ። በላግ ሁሩብ ያለባቸው እህቶች መኖሪያ ፈቃዳቸውን አስተካክለው አዲስ ከፊል ነቅል ከፋላ ማድረግ ይችላሉ። እንኳን ደስ ያላችሁ። ይህም ቪዲዮ ሁላችሁም ሼር፣ ላይክ፣ ሪፖስት በማድረግ ቤተሰብ ይሁኑ። የሚያስፈልጉ ነገሮች አሉ። በቀጣይ ቪዲዮ እመለሳለሁ። ይህንን ቪዲዮ የመድረስ አቅሙልኝና በቀጣይ ነቅል ከፋላ እንዲያደርጉ አዲስ ከፊል፣ አዲስ ስፖንሰር እንዲይዙ የሚያስፈልጉ ነገሮች ከአዲሱ ከፊልም ምን ይጠበቅበታል፣ ከእናንተ ምን ይጠበቅባቸዋል የሚለውን በቀጣይ ቪዲዮ ይዤ እመጣለሁኝ። በመረጃ በሰፊው አጠናክሬ ነው ይዤ የመጣሁት። ልያችሁ እስኪ ሪፖስት አድርጉት። ሪፖርት አላልኩም። ላይክ አድርጉ፣ ሼር አድርጉ። አቧሚራ የሚለውን ስም እየገባችሁ 5ም 10ም ኮፕሊንክ ብታደርጉት የእናንተ ወንድም ከፍ ቢል ለእናንተው ነው የሚጠቅመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንግዲህ ያው በአቡ አሚራ ይዤ ልግባ ብዬ ነው ማለት ነው። እንኳን ደስ አላችሁ። ሀቂቀተን በጣም ደስ ይላል። ሁላችሁም ተጠቀሙበት ማለት ነው። እንግዲህ መንበሽበሽ ዱባይ ላይ ብቻ አይደለም እንግዲህ ቀጠለ ወደ ሳውዲም ማለት ነው። ሳውዲዎች አልፈ መብሩክ ብለናል። ሀቂቀተን ሁላችሁንም አላህ የምትጠቀሙበት ያድርጋችሁ። ወደዚህ ሀገር ሳትመጡ እየሰራችሁ ብዙ አመት የኖራችሁና ብዙ ብር ያላችሁ ልጆች ኢቃማችሁን አውጥታችሁ ተጠቀሙበት ማለት ነው። ተጠቀሙበት። አልፍ መብሩክ። ከስንት ጊዜ በኋላ በተለይ ሳውዲ አረቢያ ላይ በጣም ብዙ አመት የኖራችሁ ብዙ ጊዜ የቆያችሁ ሴቶች እህቶቻችን በተለይ ቤት ሳንጨርስ አንገባም፣ በቃ የሆነ ነገር ጀምራችሁ እድሜያችሁን እዛ የፈጃችሁ በድጋሚ እንኳን ደስ አላችሁ። ነገር ግን ደግሞ ብር ይዛችሁ የተቀመጣችሁ ልጆች ካላችሁ አጋጣሚውን በስርዓት ተጠቀሙበት፣ ተከታትላችሁ ማለት ነው። አንድ ነገር የምነግራችሁ ነገር አለ ውድ እህቶቼ። ሀቂቀተን በቃ እዛ ላይ ያለን ቻንስ ብዙ አመት ኑረን ከመጣን በኋላ ምን ትዝ እንደሚለን ታውቃላችሁ? እዚህ ሀገር ላይ ከገባን በኋላ ምነው ኢቃማ ኑሮን በነበር፣ በቃ የሆነ ኢቃማ አውጥተን በቃ መመላለስ ብንችል ኖሮ የሚለው ትንሽ ጸጸት አለው ማለት ነው። እና ከቻላችሁ ኢቃማችሁን አውጥታችሁ ባላችሁ ብር ኢቃማችሁን አውጥታችሁ ተጠቀሙበት። መታችሁ ሄዳችሁ ስሩ። በቃ በጣም አሪፍ ነው። ነጽነታችሁን ተጠቀሙበት ሀቂቀተን ማለት ነው። የምህረት አዋጅ ስለተፈቀደ እጅግ ነው በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ሲቀጥል ደግሞ እኔ አሁን ከጠለብ ስጠፋ ምንም አይነት የፓስፖርት ቁጥር አላውቅም፣ ፓስፖርቴንም አልያዝኩም፣ ምንም አይነት እጄ ላይ ዶክሜንት የለኝም። ስለዚህ እዚህ ከመጣሁ በኋላ ምንድን ነው ያደረኩት? ማስመዘገብኩኝ አዲስ አበባ ሂዶ ነው በእናቴ ስምና በእኔ ስም በስሜ ብቻ ማለት ነው አዲስ አበባ ድረስ ሂዶ ዶክሜንት ስቦልኛል፣ የኢቃማዬን ቁጥር ስቦልኛል ማለት ነው። ከሳበልኝ በኋላ ክስ አለባችሁ የለባችሁም የሚለውን ነገር እዛ ጋር ማወቅ ትችላላችሁ። ከዛ በኋላ ኤምባሲ ሄዳችሁ 1600 ሰጥታችሁ ፓስፖርት መገደም ትችላላችሁ ለማለት ፈልጌ ነው። ሰውየው ፈቃደኛ ከሆነ በቀጣይ ይዤላችሁ መጥቼ ሁሉንም። ሰላም አለይኩም ወራህመቱላሂ ወበረካቱ። ገኙ ኤምባሲዎቻችን ዜጎቻችን ከምንም ጊዜውም በላይ አሁን ከፍተኛ ትብብራችሁን ይፈልጋሉ። እሱም አጠገባችሁ ያለን ፓስፖርት እያወጣችሁ ድኩልያቸውን እንዲስቡ ማድረግ። እባካችሁ ኤምባሲዎች በዚህ ጉዳይ ላይ በአሁን ሰዓት ላይ ከፍተኛ ርብርብ አድርጋችሁ ከፍተኛ የዜጎቻችሁን እርዳታ አድርጉ። እባካችሁ በጣም ብዙ ፓስፖርት እናንተ ጋር ይኖራል። ያንን ስም ዝርዝራቸውን በማውጣት ዜጎቻችን የእድሉ ተጠቃሚ እንዲሆኑ እባካችሁ የበኩላችሁን ተዋጡ። የታደሰም እናንተ ጋር ያልተሰጠ ፓስፖርት ብዙ ይኖራል። እባካችሁ ዜጎቻችን ፓስፖርታቸው ወደ ኤምባሲ ተመላሽ የተደረገ ካለ እባካችሁ ለዜጎቻችን እያወጧችሁ ስጧቸው፣ እድሉን ተጠቃሚ ሆኑበት። እባካችሁ ሪያድም ያላችሁ ጅዳም ያላችሁ የኢትዮጵያ ኤምባሲዎች ሰላም አለይኩም ወራህመቱላህ። ይህን ቪዲዮ አይታችሁ ሸርዱት፣ ኮፒ ሊንክ በማድረግ የበኩላችሁን ተወጡ። ይድረስ
በሳውዲ አረቢያ ለምትገኙ የኢትዮጵያ ኤምባሲ ተወካዮች በሙሉ እንደምታውቁት በሳውዲ አረቢያ የምህረት አዋጅ ወጥቷል ተብሎ ብዙ ኢትዮጵያውያን ወገኖቻችን ወንድሞቻችን እድሉን ለማግኘት ከላይ ተታች ሲሯሯጡ እናያለን። ፓስፖርት ችግር አብዛኛው የኛ ህዝብ እባካችሁን አስቀድማችሁ ፓስፖርት አወጣችሁ ያዙ ስንል አይዙም። ችግር ከመጣ ወይም ደግሞ የሆነ ከመጣባቸው በኋላ ግን ከላይ ተታይ ደፋ ቀና ሲሉ ማየት የተለመደ ተግባራቸው ሆኗልኝ። አሁንም ቢሆን ይሄ ድል እንዳያመልጣቸው በሳውዲ አረቢያ የምትገኙ የኢትዮጵያ ኤምባሲዎች በየአካባቢው የኢትዮጵያ ኮሚኒቲዎች አሉ። ከነሱ ጋር በመተባበር እነዚህ ኢትዮጵያውያን የፓስፖርት አገልግሎት በተፋጠነ መልኩ የሚያገኙበትን መንገድ አመቻችታችሁ የእድሉ ተጠቃሚ እንዲሆኑ አድርጉ። ምክንያቱም ይህ ለስንት ወር የሚታወቅ ነገር የለውም። ነገር ግን እናንተ ይህን ነገር ግምት ውስጥ በማስገባት ፓስፖርት በአጭር ጊዜ የሚመጣበትን መንገድ ከመንግስት ጋር ተነጋግራችሁ ተሮ ልባት የሚገኝበትን መንገድ አመቻችሁ። ከዛ በተጨማሪ ደግሞ በየቦታ ያሉ የኢትዮጵያ ኮሚኒቲ ተወካዮች አሉ። ከነሱ ጋር ንግግር በማድረግ ህጉ በሚያዘውና በሚፈቅደው መልኩ ህዝባችን አገልግሎት በአፋጣኝ መንገድ የሚያገኝበትን መንገድ በማመቻቸት ህዝባችን የእድሉ ተጠቃሚ እንድታደርጉ በትህትና ጠይቃለሁ። ምክንያቱም ይህ ጥቅሙ ለእኛ ነው። በህገ ወጥ የሚኖሩ ኢትዮጵያውያን ህጋዊ ለማድረግ መንግስት በተቻለው መጠን በሱ በኩል የሚጠበቅበትን ርብርብና ትብብር ያደርግ ይገባዋልኝ። እናውቃለን፣ ከእኛም ችግር አለ። በጊዜ ፓስፖርት አዘጋጅቶ መቀመጥ ሲገባን፣ ነገር ግን ፓስፖርት አውጡ ሲባሉ ይህን ያክል ብር ከፍዬ ምን ላደርገው ምን የሚባል ነገር አለ። ነገር ግን ላልረባ ነገር ብዙ ገንዘብ እናፈሳለን፣ ለማይረባ ነገር ብዙ ወጪ እናወጣለን። ነገር ግን ፓስፖርት ማለት መታወቂያ ነው፣ የራስህ የኢትዮጵያዊነት መገለጫ ነው። ለዚህ ደግሞ ማንኛውንም ገንዘብ አወጣችሁ ፓስፖርታችሁን በእጃችሁ አድርጋችሁ መያዝ ተገቢ ነበረ። አሁንም ቢሆን ኤምባሲ ይህን ጉዳይ ግምት ውስጥ በማስገባት ህዝባችን ተሎ አገልግሎት የሚያገኝበትን መንገድ በማቀላጠፍ የበኩላችሁን እንድትወጡ ነው የምለው። ምክንያቱም በፓስፖርት መዘግየት እንዲሁም ደግሞ ፓስፖርት ወረፋ በመሆን ተሎ ሳይደርሳቸው ዛማ የሆነ ግፊ የሆነ ተሎ ሳይደርሳቸው በመሰላቸት በምን እንዳይቀር ይህን በተቻላችሁ መጠን ችግሩን ቀርፋችሁ ህዝባችሁ አገልግሎት የሚያገኝበትን መንገድ ውድ ቤተሰቦች እርግጠኛ ነኝ እንግዲህ ሁሉንም እንዳዳመጣችሁት እርግጠኛ ነኝ። አላህ ሱብሃነሁ ወተዓላ አሳክቶላችሁ እንግዲህ ሁላችሁንም የምኞታችሁን ያደርግላችሁ ማለት ነው። ከምንም በላይ እንደዚህ አይነት እድልና ቻንሶች ሲፈጠሩ ትፍ ልንልባቸው ይገባል። እንግዲህ ኤምባሲዎችም ጋር ከና አቡ አሚራ ጋር በመሆን እንዲሁም ከሌሎቹም ጋር በመከታተል እድላችሁን ተጠቀሙበት። እኛ ስንሰደድ ከምንም በላይ ህጋዊ ሆኖ መስራትን የሚያክል ነገር የለም። ህጋዊ ሆነን በሰራን ቁጥር ክብራችንን እየጠበቅን ህልማችንን እያሳካን ነው የምንሄደውና ህልማችሁን ለማሳካት የምትፈልጉ ልጆች የናፈቃችሁ እንዲሁም ደግሞ ሀገር ተመልሳችሁ ለመሄድ ያቀዳችሁ ሁላችሁም ህልማችሁን ለማሳካት ሞክሩ። ላለውኝ ብዙ ወሬ ያለብዛባችሁ ሁላችሁንም ወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በያላችሁበት ሰላም ሁኑልኝ። አዳዲስ መረጃዎችን እንደዚህ ይዤ ከችላለሁ ማለት ነው። ላይኳን እንዳረሷት። ባይ ባይ።